ሰላም እንኳን ወደ ቲፒጂ ወይም ፖይንተር ጀርኒ በሰላም መጣችሁ። እንደተለመደው የዛሬውን ትሬድ እናያለን ማለት ነው። ዛሬ ዴይ 32 ነው፣ ሜይ 22 አርብ ቀን ነው ማለት ነው። እንደተለመደው ከዴይሊ እንጀምራለን። የዴይሊ ካንድል እንዳያችሁት ከትናንት ወዲያ ይህን ሎ በዊክ ሰብሯል። ስለዚህ ማርኬቱም ቡልሽ ኤክስፔክት አድርገው ነበር የተወሰነ፣ እንደዛም የተወሰነ ወደ ላይ ወጥቶ ነው ወርዶ ትንሽ ብቻ ነው ወደ ላይ ወጣና ነው ሞስት እዚህ ድረስ ወርዶ የዘጋው። አሁንም ሲል የተወሰነ ቡሊሽ ፍሌክቹዌሽን የሚባለው የተወሰነ ሙቭመንት ያሳየና ቤሪሽ ይሆናል የሚል ነበረ ሳይን ነበረ። ግን ካስተዋላችሁ ከዚህ ይሄ የምን ሳይን መሰላችሁ? ማርኬቱ ፑሽ አፕ ማድረግ ይፈልጋል። ፑሽ አፕ ማድረግ የሚፈልግበት ሳይን እየሰጠ ነው። ወደ ላይ ፑሽ እያደረገ ነው። ባይ ሳይድ ያሉ እንትኖች ቢደሮች ማርኬቱን ፑሽ እያደረጉ ወይም ስትሮንግሊ ቤት እያደረጉ ነው ማለት ነው። እዚህ ማርኬቱን ፑሽ አፕ እያደረጉት ነው ማለት ነው። ለዛ ነው ሴል ሳይዶች ፋይት እያደረጉ ስለሆነ ይህን ሀሳቡን ኮንሴፕቱን ነው እያስወዳቸው ያሉት እና እንደዚህ አይነት ነገሮች ይፈጠራሉ፣ እንደዚህ አይነት ዊኮች ይፈጠራሉ ማለት ነው። ስለዚህ ወደ 4 አወር ኒድና ምንድን እንደነበረ እናያለን ማለት ነው። እንደተለመደው 4 አወር ላይ ማርኬቱ ፕሪሚየም ዲስካውንት ያለ ነበር የሚወርደው። ግን እዚህ አካባቢ 4 አወር አገኘ፣ ወረደ። ከዛስ እዚህ ጋር ነው ፕሪሚየም ውስጥ የገባው። ካያችሁ እንደዚህ ነው አድርግና ፕሪሚየም ውስጥ ገባ ማለት ነው። አሁን እዚህ ፕሪሚየም ውስጥ ምን አግኝቷል? አንደኛ ፌር ቫልዩ ጋፕ አግኝቷል፣ ኦርደር ብሎክም አግኝቷል። ይሄ ኦርደር ብሎክ እንደ ኦርደር ብሎክ ብቻ ሳይሆን እንደ ሎወር ታይም ፍሬም ላይ ብንሄድ እንደ ብሬከር ብሎክ ሊጠቀሙ ይችላል ማለት ነው። ስለዚህ እንደዛ አደረገና ማርኬቱ መውረድ ጀመረ። ከዛስ ወረደና ይሄን በዊክ ሰበረው። በዊክ መስበሩ ግን ለኛ ወደ ታች ኮንቲኒው እንደሚያደርግ አይደለም የሰጠን፣ ሴልሳይ ሊኩዊዲቲ ቴክ አውት እንዳደረገ ብቻ ያሳየን ማለት ነው። ሴልሳይ ሊኩዊዲቲን ቴክ አውት እንዳደረገ ካሳየ በኋላ ወደ ላይ ወጣና ይሄንን እንደዚህ ነውች ቴክ አውት ሳያደርግ ተመለሰ ማለት ነው። ከተመለሰ በኋላ ወደዚህ ፌር ቫልዩ ጋፕ ነው። ስለዚህ የዛሬው ታርጌት ይሄ ፌር ቫልዩ ጋፕ ነበር ማለት ነው። ምሽት ተፈጠረ ሐሙስ የተፈጠረ ፌር ቫልዩ ጋፕ፣ ይሄንን ታርጌት አድርጌው ነበር ማለት ነው። ለዚያው 1 አወር ላይ ኒድና ሴታፓችንን እንፈልጋለን ማለት ነው። አሁን 1 አወር ላይ ምን አገኘው? ኦርደር ብሎክ አገኘው። ምን አይነት ኦርደር ብሎክ? እቺ ነው ኦርደር ብሎክ አገኘው። እንደዚህ ላይን አደረኩኝና ማርኬቱ እዚህ ጋር ገብቶ ሪአክት እንዲያደርግልኝ ፈለኩ ማለት ነው። ወረደ። እዚህ ጋር ሴል ሳይድ ማቴ ሰራ፣ ከዛ ወረደ፣ ከዛ ወጣና ኦርደር ብሎክ ውስጥ ገባ። አሁን ሎወር ታይም ፍሬም ላይ ሲሄድ ለኢንተሪ ስገባ ኢንተርናሎችን ነው የምፈልገው ማለት ነው። አሁን 50 ሚኒት ላይ ደግሞ ሄደን ይህንን ሀሳብ ኮንፈርም እናደርግ ማለት ነው። ባያችሁ ፌር ቫልዩ ጋፕ ፈጠረ ማለት ነው። እዚህ ጋር ቫሊድ ፌር ቫልዩ ጋፕም ነበረ። ለምን ገብቶ ሪአክት አድርጎበታል። ከዛ ወደ ላይ ወጣ፣ እዛ ማርኬቱን እዚህ ውስጥ አገኘው፣ እዛ ወረደ፣ የሚሰራ እዚህ ጋር ወረደ። አሁን ኢንተሪ ነው ምንሰካቸው ማለት ነው። 5 ሚኒት ላይ ሄድና ኢንተሪውን እሺ ያው ፌር ቫልዩ ጋፕ እንዳለ ነው። ገባ፣ ኦርደር ብሎክ ውስጥም አለ። ኦርደር ብሎኩን ነካው፣ ሪአክት አደረገ፣ ተመለሰ፣ ወደ ላይ ወጣ።
ወደ ላይ ወጣ ማለት ነው። አሁን እዚህ ጋር እንዳይጨማለቁባችሁ እቺን ብቻ ዞር ላድርጋት ወደዚህ። እንደዚህ እናድርጋትና ማርኬቱን ከዚህ እዚህ እናድርግና ጎልደን ዞን እናድርግና መግባት እንችል ነበር። ይሄንን ግን እኔ ምን አደረኩኝ? እርሊ ነው ትንሽ ማርኬቱ ይንቀሳቀስ አልኩኝና ማርኬቱ እንደዚህ አይነት ኢንተሬስት ሰጥቶ ነበር። እኔ ደግሞ ጠበቅኩት፣ ትንሽ ተጠበቀው። ለምን ፕሪቪየስሊ ቶሎ ስገባ ብዙ አይነት ኢንተሪዎችን ወይ ደግሞ ማኒፑሌሽን ውስጥ እየገባሁ አይቼ ነበር። ስለዚህ እሱን ለማየት ነበር። በርግጥ እነዚህ እሱ እንደዚህ አይነት ነገር ሲፈጠሩ እኔ 1 hour ላይ ቤዝድ በሆነ ነገር አይደለም ነበር የሰራሁት። ይሄ 1 hour አያችሁ 1 hour ላይ ተደገፈ ሐሳብ ነው። ይሄ ከ1 hour ያመጣሁት ነው። ከ1 hour ያገኘሁት ሴትአፕ ወይም ደግሞ ታርጌት ነው ማለት ነው። ስለዚህ ይሄ ነገር እንደዚህ ከፈጸመ ስለዚህ ሴትአፑ ትክክል ነው ማለት ነው እያሰብኩ። ከዛስ ወረደ ፌር ቫልዩ ጋፕ ፈጠረ። እዚህ ፌር ቫልዩ ጋፕ ላይ ማርኬቱ አስገባኝ። ኦርደር ብሎክ ነበረ። ኦርደር ብሎክ ላይም ሪአክት አደረገና ተመለሰ ማለት ነው። እንግዲህ አስቡት ኦልሞስት ስንት ፒፕስ ነው የቀረ የነበረው? ኦልሞስት አንድ ፒፕስ ቀርቶት ነበረ ማለት ነው። ቲፒን ሊነካ ተመለሰና የ1 hour ፌር ቫልዩ ጋፕ ገባና ተመልሶ ወረደና ቲፒን ነካው ማለት ነው። ተመልሶ ወረደና ማርኬቱ ምንም ማድረግ አልቻለም። ያው ትክክለኛ ሙቭመንት ነው ሄደው ኤክስፔክትድ አድርጌው ነበረ። ስለዚህ ምንም ማድረግ አይቻልም ብዬ ታውቁት ማለት ነው። ስለዚህ ኒውዮርክ ላይ አሁን የለንደንን ካሳየኋችሁ ኢንተሪ ወይም ደግሞ የዛሬ ሉዚን ካሳየኋችሁ በኋላ ምን ለንደን ላይ ምንድስ ነበር የሚለውን ነገር ነው። ለንደን ላይ ኮንቲኒዩሽን ነበር የጠበቅኩት። ማርኬቱ ምን አደረገ? ሄደ ቀጥታ ወጥቶ ኦርደር ሎክ ነው የገባው። ግን ኦርደር ቡሊሽ ሲወጣ ምን አይነት ሳይን ሰጥቶ ነበረ? ኤምኤስኤስ እዚህ ጋር ሰርቷል። ከዛስ ፌር ቫልዩ ጋፕ ሰጠ። እዚህ ጋር እንደዚህ አድርገን ጎልደን ዞኑን መጠቀም እንችል ነበር። ከዛ ሎንግ እናስቀምጣለን። ዘባይ ወደ 1 እንደዚህ ሰጥቶ ነበረ ማለት ነው ማርኬቱ። ለምንድነው እንደዛ ያደረገው? ብሬከር ብሎክም ነበረ። እነዚህ ብሬከር ብሎኮች አሉ። እነዚህም ብሬከር ብሎኮች አሉ። እነሱ ላይ ነበር ሪአክት የነበረው። በርግጥ 1 hour ላይ ገብተን ነው ለምን ሪአክት እንዳደረገ እናውቀዋለን። ያው እቺኛ ኦርደር ሎክ አለ። እዚህ ኦርደር ሎክ ላይ ነው ሪአክት እያደረጉ ያሉት ማለት ነው። አሁን አንድ እቺን ኦርደር ሎክ ቴክ አውት ካደረጉ ፕላስ ኦርደር ሎክ ነች 1 hour እንበላትና 1 hour እንበላትና ማርኬቱ ይሄን ቴክ አውት ካደረገ እንደዚህ ሞራል ከጀመረ ይሄን ቴክ አውት አደረገው ቀጣይ ሳምንት ቁርታች ኮንቲኒው ያደርጋል። ካለበለዚያ ግን ማርኬቱ በዚህ ጋር በሚያሳየው ነገር ከሆነ ፌር ቫልዩ ጋፕ ሰጥቷል፣ ኢንተርናል ሰጥቷል፣ ኦርደር ብሎክ ውስጥ ነው ያለው። እንዲሄዶ ያለ
ወደ ይሄዳል ወደዚህ ይመጣል ማለት ነው። ወይ እዚህ ድረስ ይደርሳል ይችላል ማለት ነው። እና እቺን ሞኖሎግ ስንት ጊዜ ተጠቅማታል? 1 2 3 4 ጊዜ ተጠቅማታል ማለት ነው። 4 ጊዜ ተጠቅማታል ማለት ነው። ሲን ቴክአውት አላደረገውም ብዬ አስባለሁ። ያቺው ትንሽዬ እዚህ ጋር አለች። እዚህ ጋር ቴክአውት አላደረገውም ማለት ነው። እና ማርኬቱ እንደዚህ ነው ሙቭመንቱን ሲያደርግ የነበረው። 5 ሚኒት ላይ ደግሞ ምን አድርጓል? ድጋሚ እዚህ ወደ ልኩስ ወረደና ተመልሶ ድጋሚ ወጣ። ተመልሶ ድጋሚ ወጣ። ኦንስ ማርኬቱ ምን አይነት ሲቹዌሽን ነበረ? ሃዩንም ሎውንም ቴክአውት ሲያደርግ የነበረው ኦልሞስት ኮንሶሊዴሽን ማለት ይቻላል። ኮንሶሊዴሽን በአንድ ዞን ውስጥ ነው ያለው። ገባቻ? ከዚህ አልወጣ ማለት ከዚህ ዞን ውስጥ የነበረው ማለት ነው። በእርግጥ አሪፍ ሴታፖች ነበሩ፣ ሰጥቶ ነበረ፣ ኢንተርቪዎችንም ሰጥቶ ነበረ ማለት ነው። ስለዚህ የዛሬው ትሬድ ይህን ይመስል ነበረ። ማርኬቱን አሪፍ እስካሁን እስካየሁት ፕሮግረስ ዛሬ ላይ በዚህ 2 ቀን ውስጥ ትናንትና 1 አወር ላይ ባገኘኋቸው ሳይኖች ወይም ደግሞ 1 አወር ላይ ባገኙ ሴታፖች መሰረት ነው 5 ሚኒት ላይ እየገባሉትና አያችሁ ይሄን አላስገባኝም። እዚህ ጋር መግባት ይችላል ነበር። አሁንም እዚህ ጋር አላስገባኝም። ከዛስ እዚህ ጋርም ዛሬ ይሄንን ትቼ ነው እዚህ ጋር የገባሁት። ይሄ የራሴ ሚስቴክ ነው። ከዚህ ፕሪቪየስ ያለው እንትን ላይስ ይሄንን ያው ትሬድ ዊን አድርጌ ነበረ። እሱን አላውቅም ምን ያደረኩ ይመስለኛል። 1 አወር ላይ በማገኛቸው ሳይኖች ነው እየገባሁ ነው የነበረው ማለት ነው። ስለዚህ አሪፍ ፕሮግረስ ነው። ልዝም ባረግ አሪፍ ነገር ተመረበታለሁ ብዬ አስባለሁ። አንድ የእድገት ወይም ደግሞ አንድ ስቴፕ ከፍ ብያለሁ ብዬ አስባለሁና እንደዛ ስለሚመስለኝ እስኪ እናንተስ ምን ታስባላችሁ? ኮሜንት ሴክሽን ላይ ኮሜንት አድርጉልኝ። የዛሬው ቪዲዮ ይሄን ይመስል ነበረ። እስካሁን ድረስ ስለቆያችሁ በጣም አመሰግናለሁ። ሰላም ዋሉ፣ ሰላም እደሩ። ቻው።